ህይወት ክርስቶስ ነው። ለአብርሃም ልጅ የሞቱ ልጅ ነው፣ የወጣትነት ልጅ አይደለም። ይስሐቅን አለ በስም ጠራ፣ ሰዋልኝ። ሌሊት ላይ ይላል ለመሰዋት ሌሊት ተነሳ። የምኖርበት ጉዳይ የመኖሪያ ትርጉሜ ልጄ ሳይሆን ህይወት ምን እንደሆነ ለማየት ከስልጣን ከእውቀት ከገንዘብ ከትዳር የመጨረሻው ኖሮ ሲጨርስ ግን እንዲህ አለ። አንድ ነገር ልበላችሁ አለ ካለፍኩበት ህይወት ሁሉ ከንቱ የጨበጥኩት ምንም የለም ነፋስ ነው አለ። ሳያው ነፋስ ምንም ህይወት ኢየሱስ ነው ብሎ የሚኖር ሰው እዚህ ምድር ላይ በምንም ልታስደንቁት አትችሉ። በቃ ጨርሷል። በምንድነው ይሄ ሁሉ ተጽዕኖ የመጣው? ነገስታቶች እስኪደነግጡ፣ የአይሁድ ሃይማኖት እስኪንቀጠቀጥ፣ አንድ ሰው ፌስቡክ በሌለበት ዩቲዩብ በሌለበት ዘመን፣ አውሮፕላን መርከብ መኪና በሌለበት ዘመን በእግርና እንደው ብዙ ጊዜ ስለሚያመው ጳውሎስ በመርከብ አይሄድም። ሐዋርያ ሥራ ስታጠኑ በእግር ይቀድማቸው ነበር ይላል። በእግር ነው ብዙ የሚሄደው። ሩቅ ከሆነ ነው በመርከብ የሚሄደው። በእግርና በመርከብ ብቻ ተጉዞ በፌስቡክ በዩቲዩብ አሁን በአውሮፕላን በመናምን ማናመጣውን ተጽዕኖ አመጣ። እንዴት አመጣው ነው? በደንብ ስሙኝ። እንዴት አመጣው ይሄን ሁሉ ተጽዕኖ? እንዴት ቢሰብክ ነው እንደዚህ ከተማ የነቀነቀው? የዚህ ሁሉ ተጽዕኖ ቁልፍ አንድ ቃል ናት። ለኔ ህይወት ክርስቶስ ነው። ይብራልን እስኪ በደንብ ለኔ ህይወት በሉ። ክርስቶስ ነው። ይኸውላችሁ በደንብ አሁን ነፍሳችሁን ስጡኝ። እኔ ይሄ የገባው አንድ ሰው ካለ ይበቃል። ዛሬ እኔ በደንብ እንዲገባ የሚፈልገው ቃል ይሄ ነው። አሁን በተለይ በእኛ ዘመንማ ከባድ ነው። አሁን ሰው ጠይቀው ህይወት ምንድነው በሉት እስኪ። ብዙ ሰው ህይወቱ ገንዘብ ነው። ብዙ ሰው ህይወቱ ዝና ነው። ሰው ዝና ለማምጣት ዘንድሮ ሊያብድ ይችላል። እውነት አይደል? ሰው ሊያብድ ቲክቶክ ላይ እኮ ብዙ ሰው አብዷል ለዝና። የቤቱን ገመና አያስቀርም ታዋቂ ለመሆን ሰው አሁን ለዝና አብዷል። ሰው ዘንድሮ ለገንዘብ እኮ ማይሆነው የለም። ከምንም በላይ ገንዘብ የነደፈው ሰው ሊያብድ ይችላል። አንዴ በለዓም ትዝ ይላችኋል መጽሐፍ ቅዱስ ላይ አበደ እኮ ይላል ጴጥሮስ። ነቢዩን አሳበደው። ምን ከአህያ ጋር ወራይ ነው። አህያዋን አልሄድ አለች። አህያዋ መልአክ አይታ ሲገፋት ትመለሳለች። ከዛ ለምን ትመታኛለህ አለችው ይላል። አህያ አስቸገርሽኝ አላት ይላል። የፈረሰ ይሁን ከባድ። ከዛ ከዚህ በፊት አስቸግሬ አውቃለሁ። ኮንቨርሴሽን ቀጠሉ። በኢየሱስ ጴጥሮስ ነው ለመጀመሪያ ጊዜ ሁለተኛ ጴጥሮስን ሲጽፍ እንዲህ አለ፣ በለዓም አብዶ ነበር አለ። ለምንድን ነው ያበደው ካላችሁ ባላቅ ሰጣለሁ ያለው ብር፣ ህዝቡን እርገምልኝና ሰጣለሁ ያለው ብር አይቶ ለቀቀ። ብር ከባድ ነው። ሰው ለብር ለዝና። አሁን ሰው ህይወት ምንድነው ብትሉት ብዙ ሰው ገንዘብ ይላል። ህይወት በቃ ለምትኖርበት ዓላማ ምንድነው? ዝና፣ ትዳር። ሰው ህይወቴ ማይለው ጉዳይ ነው። ጳውሎስ እንዲህ አለ፣ ህይወቴ ክርስቶስ። እስኪ አጠገባችሁ ያለው ሰው በእምነት ንገሩት፣ ለኔ ህይወት በሉት ክርስቶስ ይሁንልን። ዛሬ በዚህ መንፈስ ተሞልተን ለኢየሱስ ብቻ የሚሆን ሰው ሆነን እስኪ ጩሁና ብኖር ለጌታ በሉ፣ ብሞት ለጌታ። ባካችሁ ይሄ መንፈስ ዛሬ ያግኘን። ህይወቴ አለ ኢየሱስ ነው። አሳያቸው ለተወሰኑ ሰዎች ይሄ ህይወት ምን ያህል ከባድ እንደሆነ። አሁን እንደምንለው አይደለም። ብዙ መጽሐፍ ቅዱስ ላይ ያሉ ታላላቅ አባቶች ይሄ ምስጢር የገባቸው በህይወታቸው በእድሜያቸው መጨረሻ ጫፍ ላይ ነው። ብዙዎቹ በተለይ ብሉይ ኪዳን ላይ ነበሩ አልተረዱም። ይሄንን ህይወት አልተረዱም፣ አልገባቸው። አብርሃም አሁን ህይወቱን የኖረው ዘመኑን የኖረው ህይወቴ ልጅ ነው ብሎ ነው። እግዚአብሔርም አብርሃም ጋር ከመጣ የሚተነበየው ልጅ ሰጣል፣ ሌላ ነገር እንዳይተነብይ ሁሉ አለ። እግዚአብሔርም ውጭ ያወጣ የሰማይ ከዋክብት ያሳየዋል፣ የምድር አሸዋ ያስቆጥረዋል፣ እንደዚህ ዘርን አበዛዋለሁ ይለዋል። አብርሃምም በቃ ቤቱ ያለው መዝሙር ልጅ ነው። አሜን ነው።
ከዛ አንድ ቀን እግዚአብሔርም ቸር አይደል ልጅ ሰጠው ይላል። የሚገርማችሁ እዚህ ጋር አንድ ሚስጥር ጳውሎስ ይገልጥልናል። አብርሃምም ሲሞት ይላል ሳራም ስትሞት በኢየሱስ ሁለቱም ሞተዋል ሚል ቃል አለ። አብርሃምም ሳራን ሲያያት እንዲህ በመቶ ዓመቱ ተደግፎ ሞቷል ማለት እኮ አልቋል ነው፣ ስጋው ሞቷል በቃ። ሳራም ሞታለች። እግዚአብሔር የማስጠበቅ አጀንዳ ኖሮት አይደለም፣ አብርሃም እስኪሞት እየጠበቀ። አብርሃምም ሞተ፣ ሳራም ሞተ። ሙት ሲገናኝ ሕያው ነገር ወጣ። ከሞት አብርሃም እንደሞተ የምታውቁት እንዴት መሰላችሁ? ልጅ ፍለጋ አጋር ጋር የሄደ ሰው ነው አብርሃም። ለአብርሃም ልጅ ለኛ ልጅ እንደማለት አይደለም። ለአብርሃም ልጅ የሞቱ ልጅ ነው፣ የወጣትነት ልጅ አይደለም። ደግሞ መጨረሻ ላይ የተገኘ ልጅ ነው። እግዚአብሔር መጣ። ይስሐቅ ሲያድግ ቤቱ ይስሐቅ ሆነ። ጧትም ይስሐቅ ነው፣ ከሰዓትም ይስሐቅ ነው። እግዚአብሔር መጣ። ልጁ ጎርመስ ሲል 17 20 ዓመቱ አካባቢ መጣና አብርሃም አለው። ነሆኛለሁ ጌታ ሆይ አለ። የምትወደው ልጅን ሰዋልኝ ቢለው እስማኤልን ይዞ ሄደ። እግዚአብሔር ደግሞ በጣም አንድ ልጅ ይስሐቅን አለ በስም ጠራ፣ ሰዋልኝ። እኔ የገረመኝ አብርሃም ነው። ሌሊት ተነሳ የሚል ቃል አለ። በዚህ ዘመን ቢሆን ልጅን አምጣ የሚል የሞት መንፈስ በጌታ በኢየሱስ ስም አይደል፣ የሞት መንፈስ ከዚህ የሚለቀቅ አንልም። የእግዚአብሔር ሰው ስበርልኝ እንላለን። የሞት መንፈስ ቤቴን ከቧል፣ ልጅን ሰዋ የሚል አብርሃም ሌሊት ይላል። ምን አለ እግዚአብሔር ሐሳብ ሲቀይር ቢጠብቅ እስከ 9 ሰዓት እንደው እግዚአብሔር ሐሳብ ይቀይር ይሁን እንዴ ብሎ 2-3 ቀን ቢታገሰሳ ለመሰዋት የጓጓ ነው የሚመስለው። ሌሊት ላይ ይላል ለመሰዋት ሌሊት ተነሳለው። ይስሐቅ ወጣት ነው፣ ብድግ አደረገው። ከዛ የ3 ቀን መንገድ ተጉዞ ሞሪያ የሚባል ተራራ አዩ። ሞሪያን ሲያዩ ይስሐቅን እንዲህ አለው፣ 3ቱን ባሪያዎችን እናንተ እዚህ ጠብቁ፣ 2ቱን እኔና ልጄ ሰውተን እንመጣለን ብሎ። ይስሐቅ ወጣት ነው። ወጣት መሆኑን የምታውቁት ሞሪያም ያህል ትልቅ ተራራ እንጨት ተሸክሞ ወጥቷል። ሰይፍ ይዟል፣ እሳት ይዟል፣ እንጨት ተሸክሟል። በጣም ጉልበት ያለው ልጅ ነው። አብርሃም 120 ዓመት አካባቢ ነው፣ ደክሞታል። አብሮ እየሄዱ አባቴ አለው። አቤት። እንጨቱ ይሄው፣ ሰይፉ ይሄው፣ እሳቱ ይሄው፣ በጉ የታል? ለኛ አሁን ለመስበክ ነው ቀላል። እግዚአብሔር ያዘጋጃል። ውስጡ ግን በጣም እየተራወሰ ነው። ከዛ ቦታው ላይ ደረሱ። ቦታው ላይ ሲደርሱ እዚህ በጣም እንድታቁ ፈልገው ለአብርሃም ይስሐቅን ሰዋልኝ ከሚለው አንተን ሰዋልኝ ብሎ ይቀለዋል። ከሱ በላይ ይወደዋል። እንደዚህ ያለው ተራራው ላይ ሲደርሱ ይስሐቅ ሆይ አለው። አቤት አለ። እግዚአብሔር ሰዋ ያለኝ አንተን ነው አለ። እኔ የገረመኝ ከአብርሃም በላይ ይስሐቅ ነው። እኔን ነው ሰዋ ያለ አለው። አዎ እኔን ነው የምታርደው? ሊያርደው እኮ ነው። እኔን ነው ያለው? አዎ ይኸው አብርሃም አስተምሮታል። እና አብርሃም ቤት ተጠይቆ እግዚአብሔር ምንም አይከለከልም። እኔን አምጣ ብለዋል። እግዚአብሔር ነው ያለው? አዎ ይኸው ስጠኝ። አብርሃም ያውቃል ዘመኑን ተሰውቶ ነው የኖረው። ይብዛል። አብርሃም ይስሐቅን ሲሰዋ ስለሚጠላው ሳይሆን አንድ ነገር እያለ ነው። ለኔ ህይወት ይስሐቅ ሳይሆን እግዚአብሔር ነው። የምኖርበት ጉዳይ የመኖሪያ ትርጉሜ ልጄ ሳይሆን ዛሬ ከሆኑ ነገሮች አፋቶን ከሱ ጋር ያጣብቀን። ባካችሁ እንደ እምነት ሰው እስኪ እንደ አማኝ ለኔ ህይወት ኢየሱስ ነው በሉ። ህይወት ኢየሱስ ነው ብሎ የሚኖር ሰው እዚህ ምድር ላይ በምንም ልታስደንቁት አትችሉ። በቃ ጨርሷል። ይሄ ህይወት እንዳልኳችሁ ነው። ቶሎ አይገባንም። አሁን አይገባንም። ግን ጥቂት ዛሬ ይበራልና እንደ ጥቂትም ቢሆን ይላችሁ እንዲህ አለ ሰለሞን ወጣት ሆኖ ይባላል። መኃልየን ነው የጻፈው። በሳል ሲሆን ጎልመስ ሲል ምሳሌን ጽፏል። ሲያረጅ መክብብን ጽፏል። ሲጨርስ በቃ ሊሞት ቀናት ሲቀሩት አርጅቶ ስክሪፕቶን አንስቶ የጻፈልን መክብብን ነው። መክብብን ሲጽፍ ገና ምዕራፍ 1 ላይ እንዲህ አለ፣ ሁሉ ከንቱ
የከንቱ ሁሉ አለ። ይኸውላችሁ አንድ ነገር እርግጠኛ ላርጋችሁ፣ ከዚህ በኋላ ስንት ዕድሜ ብንኖር የሰለሞንን ያህል አናይም። አይደለም እኛ የዓለማችን አለ የተባለ ባለሀብት ሰለሞን እንደኖሩ አይኖርም። ዓለማችን ላይ አለ የምትሉት ፕሬዝዳንት አሁን ሰለሞን የኖረው መኖር አይችልም። በቃ አይደገምም የሰለሞን ኑሮ። ሰለሞን በስልጣን የመጨረሻውን ነው የኖረው። የመጨረሻው የሰለሞን ቤተ መቅደስ 3 ጊዜ ነው የተቃጠለው። 3 ጊዜ። የመጀመሪያው ታውቃላችሁ ባቢሎናውያን አቃጠሉት፣ አልጠፋለ። እዛ ሁለተኛው ሮማውያን መጡበት። የሰለሞንን 3 ጊዜ አቃጥለውት አሦራውያን አቃጥለውታል። ግንቡ እሳት ሲለቅበት ይነድና ወርቅ ስለሆነ ውስጡ ያለው ወርቁ ይቀልጥና ግንቡ ይቆማል፣ አይፈርስም። እስከ ዛሬ የተወሰነ ቀርቷል፣ አፍርሰውም አይፈርስም። ሰለሞን በወርቅ ቤት ብቻ አይደለም የኖረው፣ በዓለም በከበሩ ጌጣጌጦች ቤት ነው የኖረው። ለዛ ነው በሰለሞን ዘመን ድንጋይ ይላል እንደ ወርቅ ነው። የመጨረሻ ስልጣን ዕውቀት ከመፈለገ የተነሳ ነፍሴ ደከመቻል። አንድ የጦር ሰራዊት የለውም ሰለሞን እንደ ዳዊት የደም ሰው ነው። ሲዋጋ ነው የኖረው። አንድ ቀን ተሸንፎ ያውቃል። ሁሌ አሸንፎ ነው የኖረው ዳዊት። ሰለሞን አንዴ አልተዋጋም፣ ሁሌ ግን ያሸንፋል። ሳይዋጋ መከላከያ የለውም፣ ጥበቡን ይፈሩታል። ለዛ ነው ነፍስም አልቀረልኝም ነው የሚሉት ሰለሞን ጋር ከተመጣ። ከዛ እዛው ነው የሚቀሩታል። 1000 ሚስቶች ነበሩት ይላል። ህይወት ምን እንደሆነ ለማየት ከስልጣን ከዕውቀት ከገንዘብ ከትዳር የመጨረሻው ኖሮ ሲጨርስ ግን እንዲህ አለ። አንድ ነገር ልበላችሁ አለ፣ ካለፍኩበት ህይወት ሁሉ ከንቱ እንደው እንዲህ አለ። የጨበጥኩት ምንም የለም፣ ነፋስ ነው። ሳያው ነፋስ ምንም። ጳውሎስ መጥቶ እንዲህ አለ፣ እውነት እኮ ነው። ትዳር ህይወት አይሆንም፣ ገንዘብ ህይወት አይሆንም፣ ወርቅ ህይወት አይሆንም፣ ስልጣን ህይወት አይሆንም። ህይወት እግዚአብሔር ኖሯል ብሎ የሚጽፈው ጽሑፍ በእግዚአብሔር ዙፋን ነገ ስንሄድ የተጻፈ ህይወት በኢየሱስ ከዚህ ቀን በኋላ ህይወቴ ኢየሱስ ነው ብላችሁ ሁሉን ጥላችሁ ምትኖሩበት ጸጋ በኃይል በላችሁ ላይ ይምጣ። ህይወት ኢየሱስ ነው። ዛሬ ይሄ ነፍሳችን ውስጥ እንዲገባ ነው ምን ጸልየው፣ ኢየሱስ ህይወቴ ነው እንድንል። ጳውሎስ እንዲህ አለ ገላትያ 2:20 ላይ እንግዲህ እኔ አልኖርም። ከኔ ጋር ይሄንን በሉ፣ ቀኛችሁን ከፍ አድርጉና እዚህ ቤት መንፈስ አለ፣ ክብር አለ፣ ቅባት አለ። ከእንግዲህ በሉ እኔ አልኖርም፣ እኔ ሞቻለሁ፣ በእኔ ክርስቶስ ሕያው ሆኖ ይኖራል። ድገሙ እስኪ እኔ በሉ። ስትነግሩት ነፍሳችሁ ይሄንን ትቀበላለች። ለእኔነታችሁ ንገሩ፣ አልሞትም ለሚለው እኔ በሉ ሞቻለሁ፣ እኔ በሉ ሕያው ሆኜ አልኖርም፣ ነገር ግን ክርስቶስ በእኔ ሕያው ሆኖ ይኖራል። ድገሙና ለእኔ ሕይወት ክርስቶስ ነው። ስሙኝ፣ ሲዘጋ እንዲህ አለ ጳውሎስ፣ ሞት ጥቅም ነው አለ። የዓለማችን የመጨረሻው ቅጣት የሞት ፍርድ ነው። በሞት እንዲሞት ተፈርዶበታል። ዓለም የመጨረሻዋ ነው፣ ከዛ በላይ የላትም። ሞት ጥቅሙ የሆነውን ሰው በምን ታስፈራራው? ገላሃለሁ ብለውት እንገላሃለን አሉት። እሱ ትጠቅሙኛላችኋል። ሰይጣን ዘንድሮ ግራ ይግባው። ምን አለ ታውቃላችሁ? በህይወት ብኖር አይደለም አለ፣ በሞት አለ ክርስቶስ በእኔ ይታያል። እንደዚህ እየኖርኩ አይደለም አለ፣ መቃብር ውስጥ ገብቼ ያው ሞቶ 2000 ዓመት ጳውሎስ እየተባለ ነው። በግልጽ ኢየሱስ ሞቼም አለ። ባካችሁ እየኖርንም አይሰውር። ሰዎች እኛ ጋር መጥተው ኢየሱስን አይጡት። ብኖር አይደለም ብሞትም በቃ አሁን እግዚአብሔር አንድ ሰራዊት ሊያስነሳ ፈልጓል። ህይወቱን ኢየሱስ ያደረገ መስቀል እያየ የሚኖር ከምድር የተፋታ ህይወቴ ኢየሱስ ነው የሚል የኋላውን እየረሳ የፊቱን ለመያዝ የሚዘረጋ ከምድር አጃላታንያ በጌታ በኢየሱስም ይሄ መንፈስ ይብዛላችሁ። በቃ በደም ስሙኝ። እንዲህ ብዬ ልጨርስ። ጳውሎስ እንዲህ አለ፣
ደማስቆ ላይ እየሄድኩ በቀኑ 6 ሰዓት የበራብኝ ብርሃን አለ። ከዚህ ብርሃን ነው ኔክስት ምን ቀጥለው አይኔን አጠፋዋል አይደል? ይሄ አይን ጠፋል። እንዲህ የ6 ሰዓቱን ፀሐይ ጨለማ ያደረገ ሌላ ብርሃን ማልክደው ብርሃን አለ። የቀኑ ብርሃን እንዳለ ሆኖ ያንን የሚበልጥ የ7 ሰዓቱን ድምቅ ያለውን ፀሐይ አደብዝዞ የሚበራ ሌላ የደመቀ አይን የሚያጠፋ ብርሃን እንዴት ይካደው? እሱ በራብኛል። አይን ጠፋ የጳውሎስ። ከዛ እኔ የሚገርመኝ አይኑ ሲከፈት ተመልሶ ዓለምን ማየት አልቻለም። አይኑ ለኢየሱስ ሆኖ ቀረ። እኔ ዛሬ እንዲህ ይሆናል። አይናችን ለኢየሱስ ብቻ። ኢየሱስ 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 በቃ ህይወቴ ኢየሱስ ነው። ብኖር ለጌታ ብሞት ለጌታ። ይሄ የገባው ሰው ምንም ነገር ጥሎ ይወጣል። እግዚአብሔር ይሄንን ያርግልን። አይኖቻችን ሌላ ላያዩ ኢየሱስ ላይ ይፍሰሱ። ይሄ መንፈስ ዛሬ ያግኘን። የልቦና አይኖቻችን ይከፈቱ። ማን ጠረጥረው ማን ክደው የሰማይ ተች ዛሬ በላያችን ላይ ይምጣ።